ትንሽ አስደንጋጭ ነገር ነው፣ ግራ የሚያጋባ ነገር ነው። ይቺ ከበቡሽ በጣም ብዙ ዋጋ አስከፍላናለች። በእውነት በጣም 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 ብዙ አላቅም። እኔ እስካሁን ያስናቸው ኬዝ እንደዚህ ያስቸገረንና እንደዚህ የከበደን ያለም አይመስለኝም። እንቅልፉላ እስኪነሳን ስንት ቀን ስንት ሌሊቶች አሳልፈናል እና ነገ ስቀን ተደስተን ከተሙ ጋር አብረን ተጫውተን እንግዲህ እሱ ቀን በጣም ነው የናፈቀኝ። በእውነት በጣም በጣም ይሄ ቀን የናፈቀኝና ሰላም ሰላም ውድ የቻናላችን ተከታታዮቻችን እንዴት ናችሁ? ያው ዮኒና ሳሚነን እንግዲህ ዛሬ በዚህ ቻናል እንግዲህ ተመልሰን የመጣ ነው። ያሉትን ነገሮች እንግዲህ እናውቃለን፣ ሁሉንም ነገር እናስታውሳቸዋለን እና እርስ በርስም አሁን ላይ ከመቼውም ጊዜ በላይ በይበልጡኑ በደንብ መወያየት ያለብን ጊዜ፣ በደንብ መመካከር ያለብን ጊዜ ነው እና ይህንን ጊዜ አንድ ላይ ለመሆን ይህንን ጊዜ አንድ ላይ ለመስራት እንግዲህ ከመቼውም ጊዜ በላይ ታትረን እየሰራን ያለ ነው። ሳሚም በዛ በኩል በጣም እየጣረ በጣም እየለፋ ነው ያለው። ብዙ ሁኔታዎች ውስጥ ብዙ አስቸጋሪ ነገሮች ውስጥ እየገባ ያለበት ሁኔታ ነው። እኔንም እንግዲህ እንደምታዩት ገመና ላይ የሚለቀቁትን እንግዲህ ቪዲዮዎች ካያችኋቸው የቻልኩትን እንግዲህ ከቻልኩትን በላይ ተሙ ያለበትን ለማግኘት እንግዲህ በጣም ብዙ ርቀቶችን እየሄድን ያለ ነው። ያው በእናንተም ጥያቄ እንዲሁም በእኛም ጥርጣሬ መሰረት እንግዲህ የተሙንም እናት እንዲሁም ደግሞ የተሙንም አጎት ለማዋራት ሙከራ አድርገናል። በእርግጥ እነሱም አንዳንድ የሚያውቁትን ፍንጮች እንግዲህ ለእኛ ነግረውናል። ሳሚም ጋር አንዳንድ ነገሮች አሉ። አሁን እዚህ ጋር አስቀድመን መናገር ማንፈልጋቸው ብዙ ነገሮች አሉ። እንግዲህ ፈጣሪ እርዳን። ያው ብዙ ጊዜ እንግዲህ ተጠቆምን ብለን ስንሄድ ብዙ ስቃዮችን ብዙ ሁኔታዎችን እያየን ያለ ነው እና አሁንም ላይ ማለት የሆነ ያለ ብዙ ተስፋ የሚያስቆርጥ ነገሮች አሉ። ነገር ግን ያው እኛ ከመቼውም ጊዜ በላይ እየተናገረን፣ ምክንያቱም አሁን ደግሞ ድምፁንም የሰማንበት ጊዜ ነውና እንግዲህ ሳሚ ያው ከመቼውም ጊዜ በላይ አሁን ላይ መፍጠን ያለብን ሰዓት ነው። ብዙ ነገር ማድረግ ያለብን ሰዓት ነው እና ምን ይመስልሃል? እንደው እስቲ እንደ ግልም እንደዚህ ለመወያየት በግልም ያወራነውም አለ፣ ምሳምንም ስናወራ ያወራነው ነገሮች አሉ እና ለምን ይመስልሃል እንደዚህ እነሱ አንድ እርምጃ ከኛ እየቀደሙ ያሉት? ምን እኛ የተሳሳት ነው? ምን ያጠፋነው ነገር አለ ብለህ ታስባለህ? ያው ዮኒዬ እንግዲህ በመጀመሪያ እውነት ለመናገር ብዙ ጊዜ ቤተሰቦቻችንን የእኛን ተመልካቾች አንድ እርምጃ በተሻለ መልኩ ለነሱ ለመቅረብ እንደዚህ አይነት አማራጮችን ይዘህ ስለመጣ ከልብ እናመሰግናለን። ምክንያቱም ቀላል ነገር አይደለም። ብዙ ጊዜ እኛ የምንጠመደው ወንጀለኞችን ለመያዝ ወንጀለኞችን ለህግ ለማቅረብ የተበደሉ ሰዎችንም ባለማበስ እንጂ እንደዚህ አይነት መድረኮችን ከፍተን በምን አይነት መልኩ ይሄ ሊሆን እንደቻለ ጥልቅ ውይይቶችን ማድረግ ስለተፈጠረው ነገር ማስረዳት ከምንም በላይ ደግሞ የእኛን ልፋት በደንብ ይገልጽልናል። ምክንያቱም ወደ ቤተሰቦቻችን ብዙ ጊዜ የተቀነባበረ ነገር ኤዲት አድርገን ሁሉ ነገር ጨርሰን የሰዎቹን ድምፅ በሶፍትዌር ቀይረን ብዙ ነገሮች አስተካክልን ነው ለእናንተ የምናቀርበው እና አንዳንዴ የውሸት ይመስላል፣ ድራማ ይመስላል፣ ነገሮች የሆነ አልጋ በአልጋ ሆነው የሚቀርቡ ይመስላሉ። አለመጎዳታችን ብዙ ነገሮች መፈጠራቸው ነገር ግን በጣም ከባድ በጣም አሰቃቂ ትራጀዲ የሆኑ ነገሮችን አሳልፈን በጣም በቃ ብዙ መከራዎችን አይተን ነው እነዛን ነገሮች የምናልፈው። ለእናንተ ግን ተቀርጾ ይመጥናቸዋል ብለን ዩቲዩብ የሚፈቅድልን ነው የምናቀርበው እና አሁን ላይ ግን በተወሰነ መልኩ ዮኒ አንደኛ በነዛ ቀረጻ ወቅት ያ ነገር በሚገጥመን ወቅት የሚፈጠረውን እያንዳንዱን ነገር አብራርቶ ይነግራቸዋል። ከዛ ውጭ ደግሞ እያንዳንዱ ድርጊት ከምን አንጻር እንደ አንድ መርማሪ ጋዜጠኛ እንደሚታይ ጭምር በደንብ ይነግራቸዋል። በእርግጥ ውድ ቤተሰቦቻችን በታፈነ እንባ ቻናላችን ላይም አንዳንድ ጊዜ እላቸዋለሁ ብዙ ጊዜ የእናንተ ብዙ መልከታዎች አሉ። እናንተ ኮሜንት በመስጠታችሁ ብዙ የምናይባቸው መንገዶች አሉ። ከኛ በተሻለ መልኩ አንድ እርምጃ ተረምዳችሁ ትዝ ይለኛል ከዚህ በፊት ለእኔ ምክር ሰጥታ ብዙዎቻችሁ በግልጸጻ በስድብ እንዴት ውሃ ትጠጣለህ ስንት ነገር እያለ ምናምን ብላችሁ ነግራችሁኛል እና ያንን ነገር አክብሬ ከዛ በኋላ ከብዙ ነገር ተርፌ አውቃለሁ። ስለዚህ የእናንተ ምክር ቀላል አይደለም፣ የእናንተ ድጋፍ ቀላል አይደለም እና ከዛ በተጨማሪ ግን እንደ መርማሪ ደግሞ በምን አይነት መልኩ ነው ነገሮች የሚታዩት? እንዴት ነው ነገሮች መሄድ የሚችሉት? እኛ ጋር ብቻ አይደለም፣ ነገ ከነገ ወዲያ ልክ የእኛን ስራ እየሰሩ ያሉ ብዙ ወንድም አሉን ባልደረቦች አሉን እና የእነሱንም ሰዎች ነገ የሆነ ወጥቶ ከምን አንጻር እንደሚታይ ይነግራቸዋል። የተለያዩ ዩቲዩብ ላይ የሚለቀቁ ብዙ ነገሮች አሉና እነዛን ነገሮች በደንብ ዘርዝሮ መንገሩ አይቀርም እና ያኔ ነገሮች እንዴት እንደሚሰሩ ምን አይነት ፈተናዎች እንደሚሆኑ በምን አይነት መንገድ ውስጥ እንደሚያልፉ ጭምር ትረዳላችሁና ለዚህ እውነት ዮኒ የአንበሳውን ድርሻ ወስደሃል። በጣም እናመሰግናለን። ትልቅ ነገር ያደረግከው እኛ አሁን ለተመልካቾቻችን ማስረዳት አይጠበቅብንም። እንለፋለን፣ እንጥራለን። አንተ ደግሞ ጎን ለጎን ጊዜ አብቃቅተህ በጣም ጊዜ እንደሌለህ አውቃለሁ። ብዙ ፈተናዎች ብዙ ስቃዮች እንዳሉብህ አውቃለሁ። ከነዛ ጊዜያቶች ውስጥ ነው እንግዲህ አብቃቅተህ እንደምንም ብለህ ይህንን ነገር እያደረግክ ያለው እና እውነት ለዚህ በጣም ክብር ይገባል። በጣም እናመሰግናለን ዮኒዬ። እንግዲህ ያው ሳሚ ብዙ ጊዜ ተነጋግረንበት እኛም ብዙ ነገር አውርተንበታል እዚህ ነገር ላይ እና
ይህን ነገር እንግዲህ ያው ስጀምር እንደዚህ ዝም ብዬ ተራ ነገር ውስጥ ገብቼ አይደለም የጀመርኩት። ምን መሰለህ ያው እኛም በተደጋጋሚ አውርተንበታል እና ችግሮቻችን ምን ላይ እንዳሉ በጣም በተደጋጋሚ ጊዜ እንላለን እኛ ውስጥ ላይ ስለምንሆን። አንተ አሁን ያን ጊዜ ውሃ መጠጣትህ እኮ ፈልገኸው አይደለም ያን ነገር ያደረገው፣ ግን እዛ ስራ ውስጥ ስንሆን ስንት አይነት ጭንቀት አለ፣ ስንት እንትን አለ። እዛ ላይ የነበረውን ቦታው ላይ የነበረውን ሙመንት በትክክል አናውቀውም ማለት አሁን ያ ማለት እኛ እንግድነት ጠርተን አንድ ቤት ኖርማል እንትን አንልም። ጭራሽ ምርመራ መሆኑን አንዳንዴ እንረሳለን። ከሰዎቹ ጋር ተዋህደን ሚስጥራቸውን ለማውጣት ብለን አንዳንዴ እንደዛ የምናደርግባቸው ሁኔታዎች አሉና እኛ ሰዎች ነን። በጣም በተደጋጋሚ እንሳሳት። እችን ትንሽ ተታያችሁ እንጂ ከዚህም የላቀ ደግሞ ትልልቅ ስህተቶችን ሁላ ተሳስተን እናውቃለን። ህይወታችንን ሊያሳጡ የሚችሉ ስህተቶችን ተሳስተን እናውቃለን። እና ይህ ነገር የሚሆነው ከጭንቀታችን አንጻር ነው፣ ካሉብን እንትኖች አንጻር ነው። ሰሞኑን ደግሞ ታውቃለህ በጣም ከሌላው ጊዜ በተለየ በጣም ብዙ ጭንቀት ውስጥ ነው ያለነው የወንድማችን ተሙ ጉዳይ። ምክንያቱም እኔ ምን ብዬ እንደምነግራችሁ ራሱ አላውቅም። ማለት እንደው ማንም ላይ አያድረስ ይሄ ነገር። እንደው በስቲ በራሳችሁ ቦታ ሆናችሁ በራሳችሁ ቤተሰብ ላይ ብታስቡት ነገሩ ከባድ ነው። ማለት የሆነ አንዱን ወንድማችሁን ነገር እንደው የሰይጣን ጆሮ ማይስማው፣ ግን እንደው አንዱ ወንድምህ ሊሞት ነው እየተባልክ ዛሬ ልታገኘው ነው የሆነ እንትን፣ ይሄ ለራሱ የሚፈጥረው ጭንቀት አለ። ከዛ በተጨማሪ ደግሞ ከብዙ ወንጀለኞች ጋር የምናደርገው ግብግብ አለ። ከዛም አልፎ ብዙ ነገሮች ሰፊ አሁን እዚህ ሚዲያ ላይ የሚቀርቡት የተወሰኑትን ነገር ታያላችሁ እንጂ ከጀርባ በጣም ብዙ ትግሎች አሉ፣ በጣም ብዙ ልፋቶች አሉ። ዛሬ እንኳን አንተ እንዴት ነው ዛሬ ጠዋት ውሎክ የነበረው? ስንት ህግ ቦታ ላይ ሄድክ? ስንት ሰነዶችን ስታስጨርስ ስታስፈጽም ነበረ? ይህ እኛ ምክንያቱም መርማሪ ጋዜጠኛ ነን፣ ህግ ከኛ ጋር በእርግጥ ከጎናችን አለ፣ ግን ነገሮች አልጋ በአልጋ አይደሉም። ዝም ብሎ አንድ ፖሊስ አመተና ከኛ ጋር ተጓዝ ብለን አንጠልጥለን ይዘን የምንሄድ ያ ስልጣን ያለን ሰዎች አይደለንም። እንደዚህ አይነት ነገሮችን ለማድረግ ስንት ቦታዎች እንገባለን፣ ስንት ቦታዎች እናስፈርማለን። እንዲሁ በቀላሉ ዝም ብሎ አንድ የህግ አካል ወይም አንድ ፖሊስን አንጠልጥለን ይዘን የምንሄድባቸው አይነት ስልጣኖች የሉንም። በዛ ላይ ደግሞ የሆነን ቤት ልንፈትሽ ስንሄድ ምክንያቱም ነገ ያ ነገር እኛን ተጠያቂ ያደርገናል። ስራችንን በአግባቡ እንዳንሰራ እኛን ትልቅ ችግር ውስጥ የሚዳርገን ነገር ነው እና አሁን ዛሬ አንተ አሁን እንዲህ ስትመጣ እንዴት ደክሞህ እንደመጣ አይቻለሁ። በእርግጥ እንንቀሳቀስ በመኪና ቢሆንም በምንም ቢሆን ግን ያለውን ስቃይ እኛ ነን የምናውቀው። ስንት ቦታ እንገባለን፣ ስንት ቦታ እዛ እዚህ ስንባል እኔ ያው እናንተ እንኳን አንድ ባንክ ላይ ሄዳችሁ ተሰልፋችሁ እንትን ስትሉ ያለውን ስቃይ ታውቁታላችሁ ብዬ አስባለሁ። ይሄ ደግሞ ብዙ ሁኔታዎች አሉት። አንዱን ስንል አንዱን ለማስፈረም አንዱን ለማጻፍ የሆነ በጣም ብዙ እንትኖች አሉት። እንግዲህ እዚህ ሙያ ውስጥ ያሉ ሰዎች መቼም ትረዱናላችሁ ብዬ አስባለሁ እና ከዛ አንጻር እንኳን እንትን የምንላቸው እንደዚህ ትንንሽ ነገሮች ይቅሩና ትልልቆቹንም ነገሮች እንስታለን እና ይሄ ደግሞ ለእናንተ ይሄን ነገር አስተያየት ስትሰጡን የምንፈልገው ይሄን ነው። ከእናንተ አስተያየት ስትሰጡን ከኛ ጎን ስትቆሙ እንደዚህ አይነት ችግሮች እኮ አሉ። አሁን ያ ቪዲዮ ላይ ምናልባት ያላስተዋላችሁ ችግር አለ። እንደዚህ ማድረጋችሁ በእናንተ በኩል የሚታይ ችግር ነው። ስለዚህ ይህንን ችግራችሁን ቀጣይ ላይ አስተካክላችሁ ነው ስትሉ አሁን ሳሚ ያንን ነገር በማድረጉ ውሃውን በመጠጣቱ ከዛ በኋላ ታርሞ ምንም ነገር ላይ በጣም ተጠንቅቆ አሁን ሁላችንም በሚባል ደረጃ የራሳችንን ምግብ ሁላ ራሳችን እስከ ማብሰል ደረጃ የደረስንበት ምክንያቱም ውጭ ላይ መብላት ሁላ ያቆምንበት ደረጃ ላይ ያለ ነው እና ምክንያቱም በጣም ብዙ ጠላቶች ስላሉን ብዙ አይነት ፈተናዎችን ላይ ያለ ነው እና እንደዛ አይነት ሁኔታዎች ውስጥ ሁላ ገብተናል። ይህም ደግሞ በእናንተ ምክር ያው በእናንተ ግሳጼ መሰረት ነው እነዚህ ነገሮች ያደረግነው። ግን አሁንም ቢሆን ይሄንን ነገር ታቀበን እንጂ ነገ ደግሞ የሆነች ነገር ልንሳሳት እንችላለን። መንገድ ላይ እንደዛ ፀሐይ ደብድቦ ነው ብሎ የሆነ ሰው የሆነ ነገር ሊያቀበለን ይችላል። ተሳስተን ሳናስበው ያንን ነገር ልንጠቀም እንችላለን እና ፈጣሪ ጠብቀን። በዋነኝነት የሚባለው መቼም እሱ ነው። ፈጣሪ ጠብቀን እንጂ እኛ እነዚህ ነገሮች ተቆጣጥረን አንችላቸውም። ከዚህም የባሱ ስህተቶችንም ሰርተን እናውቃለን እና እናንተ ደግሞ ያው ስህተታችንን ስታርሙን እንቀበላለን፣ እንሰማለን። ስለምታደርጉልን ድጋፍ ከልብ ነው የምናመሰግነው። በእውነት በጣም እኔ አንዳንዴ ልቤን የሚነኩኝ ኮሜንቶች ይጻፋሉ እና በቃ ሳለቅስ ነው የነበርኩት። አሁን የተሙን ድምፅ የሰሙት ሰዎች በብዛት ብዙ በቃ እንትን ብለዋል። እንደውም ኮሜንቱን በጣም እያነበብኩ ነው የነበረው እና እውነት ምን ያክል ከኛ እኩል ሀዘናችን እንደሚጋሩን በቃ ያለውን ስቃይ ቃል በቃሉ ላይ ያለውን እየጠቀሱ እግሬን አጣሁት ሳሚ ያለ ምናምን በቃ እያሉ ስሜቱን ተረድተውት በቦታው ያለውን የተሙን ስቃይ ተረድተውት እነሱም እዛ ጋር
አዝነው ሳይ በቃ እኔም በእውነት ምን ያክል ሰው ከኛ ጋር እንዳለ ሳስበው በጣም ነው ደስ ያለኝ። በዚህ አጋጣሚ ከልብ ላመሰግናችሁ እወዳለሁ እና እንግዲህ ምን እንደምል አላውቅም። ያው አሁንም ቢሆን ስህተቶች አሉብን፣ ውስጣችንም ደግሞ ብዙ ችግሮች አሉ። እነሱን ነገሮች ለማረም ነው ይህንን ቻናል እንግዲህ እንደመወያያም እንደመነጋገሪያም ከእናንተም ጋር አንድም እንዲህ በግልጽ የምንነጋገርበት የምንገናኝበት ብለን የከፈት ነው እና ነገ ከነገ ወዲያ ደግሞ ላይቭም ቁጭ ብለን እንግዲህ የምንወያዩበትን አጋጣሚዎች እናስተካክላለን። እስቲ ፈጣሪ ከፈቀደ ያው እንደ ሁልጊዜው የምንለው እንግዲህ የእነሱ ጸሎት ያስፈልገናል። እንግዲህ ውድ ቤተሰቦቻችን የእናንተ ጸሎት ከመቼውም በላይ አሁን ላይ የሚያስፈልገን ሰዓት ነው። ተሙን ደግሞ ያው እንደምታውቁት ለማግኘት አሁን በጣም ብዙ እርምጃዎችን ሄደናል፣ የተወሰኑ ርቀቶችን ሄደናል። አብዛኞቹን ነገሮች እንግዲህ ተቃርበናል ብለን እናስባለን። ከፈጣሪ ጋር አብዛኞቹን ነገር ተቃርበናል ብለን እናስባለን። ያው አሁን ላይ እርግጠኛ ሆነን የምንናገርበት ነገር የለም። አሁን አገኘ ነው ተብሎ እኮ የሆነ ጥቁመን ተሰጥቶን ስንሄድ የምናገኘው ሌላ ሰው ነው። ጭራሽ ተሙ ያለበትን ተሙማ እንደሆነ ሁላ የማያውቁ ሰዎችን እናገኛለን እና ይህ ነገር እንዴት እየተቀነባበረ እንዴት እየሆነ እንዳለ ትንሽ አስደንጋጭ ነገር ነው፣ ግራ የሚያጋባ ነገር ነው። ይቺ ከበቡሽ በጣም ብዙ ዋጋ አስከፍላናለች። በእውነት በጣም 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 ብዙ ምን ብዬ አላውቅም። ብቻ እኔ እሷን አግኝተናት ፍትህ አስፍነን በቃ ትክክለኛ ቅጣቷን አግኝታ የሚለው ነገር በጣም አጓጉቶኛል ሳሚዬ። ምክንያቱም አላቅም እኔ እስካሁን ከያዝናቸው ኬዝ እንደዚህ ያስቸገረንና እንደዚህ የከበደን ያለም አይመስለኝም። እንቅልፉላ እስኪነሳን ስንት ቀን ስንት ሌሊቶች አሳልፈናል እና አሁን እዚህ ጋር እኛ እንዲቁጭ ብለን ስታዩን እናንተ ማለት ቀለል አድርገ ነው ሊመስል ይችላል። ግን ውስጣችንን ያለውን ስቃይ ውስጣችን ያለውን ጭንቀት እኛና ፈጣሪ ነው የምናውቀው እና ብቻ ፈጣሪ ከዚህ ሁሉ ነገር ይገላግለን። ነገ ስቀን ተደስተን ከተሙ ጋር አብረን ተጫውተን እንግዲህ እሱ ቀን በጣም ናፈቀኝ። በእውነት በጣም በጣም ይሄ ቀን ናፈቀኝ እና እስቲ እንግዲህ ፈጣሪ መልካሙን ያምጣ፣ ጥሩን ነገር ያምጣልን ብዬ ነው የማስበው እና እንግዲህ በእኔ በኩል ያው ያለውን ነገር እንደመወያየትም እንግዲህ አንዳንድ ነገሮችን ማወርተን ነበር። ሳሚ ያው መግቢያ ላይም እንዳልኩትኝ የተሙን እናትና የተሙን አጎት ማውራት ስለነበረብኝ አውርቻቸዋለሁ። ምክንያቱም አሁን ሁሉም ጋር መመርመር አለብን ከስር ከመሰረቱ። ከበቡሽን ለማግኘት እንግዲህ ብዙ ርቀት ሄደናል፣ ብዙ ነገር ፈልገናል፣ እናገኛት አልቻልንም። እነዚህ ደግሞ ቤተሰብ ናቸው፣ በስጋ የተሳሰሩ ናቸው። ምናልባት አላቅም ቢሆነ ፍንጭ ያለችበትን ያውቃሉ ብዬ እንግዲህ ውስጤም ጥርጣሬ፣ በተለይ አጎትየውን በጣም ውስጤ ጠርጥሮት ነበረ። የተፈጠረውን ነገር እንግዲህ አይተሃል። ያኔም በሱ ምክንያት ነው የሁሉ ነገር የጀመረው። ያኔ እዛ ሄዶ እሱ ጋር ጥቁር ዶሮ ሳታርድ አገባም ባለው ምክንያት ነው አሁን ይህ ሁሉ ተደርድሮ እነዚህ ሁሉ እንትኖች የመጡት እና ያኔም እሱ እንግዲህ ያለው በጊዜው ልጁ ታማ ፓራላይዝ ሆና እንደውም አልጋ ላይም ተኝታ አይተሃል። አንተም እንግዲህ በቦታውም ላይ ነበርክና እሷን ለማዳን ግዴታ ጥቁር ዶሮ አሳረደው ተብዬ ነው ብዙ ነገር ነው ያለው። ብቻ የውሸቱንም እውነቱንም ቀባጥሯልና የተሙም እናት እንግዲህ ተሙን ወደዛ ቦታ ላይ ስትልከው ይህን ነገር ታውቃለች። ያው ባህል፣ እምነት፣ የድሮ አስተሳሰባችን ነው ለሴጣን ተገብረሃል ሁላ ብላ እንትን ብላለች። ማለት በልጅነቱ እንግዲህ አራስ እያለ እንግዲህ በግርዛት ጊዜ የተሰጠ ነገር ነው። አሁን ላይ ጊዜውን ጠብቆ መጥቶ እንግዲህ ሁሉ ጣጣ የፈጠረው እና ቤተሰብም አንዳንዴ ሳያቅ የሚከተን ብዙ ጣጣ ውስጥ አለና እነዛ ሰዎች በጣም ጠርጥሬ ስለነበር በተለይ አጎትየውን ትንሽ አንዳንድ ፍንጮችን ያውቃል ብዬ እንግዲህ ለማወጣጣት ሞክሬ ነበረ። አንዳንድ ያገኟቸው ነገሮች አሉ። እሱን እዛው ያው ገመና ሾው ላይ ትከታተሉታላችሁ። ያው ስለዚህ ብዙ ነገሮች ላይ ደርሰናል ብዬ አስባለሁ። እስቲ ፈጣሪ ከኛ ጋር ይሁንና ደግሞ አንዳንድ ነገሮችም አሉ፣ ተስፋ ያላቸው ነገሮች አሉ። ወደ እነሱ ደግሞ ፈጣሪ እንግዲህ በመልካም እንዲያመራን እንግዲህ እጸልያለሁ። እናንተም ጸሎታችሁ ያስፈልገናል እና እስቲ ሳሚ በኩል ምን አዲስ ነገር አለ? ምን የተገኘ ነገር? እንግዲህ ያው ዮኒ ይሄ ነው የምልህ ነገር እንኳን ብዙም የለም፣ ግን በተለየ ሁኔታ ስለተሙ ብዙ ፍንጮችን እያገኘን እንደሆነ ታውቃላችሁ። እና መጀመሪያ ላይ የጠየቀኝ ጥያቄ ነበር። በምስጋና ጀምሬ ነገሮችን እንትን አልኩ እንጂ ብዙ ጊዜ እኛ ፍንጭ አገኘን ደረስንበት ስንል አንድ እርምጃ ከነዛ ከወንጀለኞቹ እየሸሸን ያለ ነው ወይ ደግሞ እየተቀደምን ያለ ነው። ከምን አንጻር እንደሆነ አልገባንም። በዋናነት ግን እንደ አንድ ችግር ነው ብዬ የምረዳው ከበቡሽ የተሙ አክስት ነች። ረጅሙን ጊዜ ተሙ የሚንቀሳቀስበትን መንገድ ታውቃለች። ከዛ በተጨማሪ ደግሞ በጣም እጀ ረጅም ነች። ከብዙ ባለሀብቶች ጋር አብራ የምትሰራ ሰው ነች። ከብዙ የህግ ሰዎች ጋር አብራ ትሰራለች ተብሎ ይታሰባል እና ለዛ ይመስለኛል። ምክንያቱም የተሙን እንቅስቃሴ በተወሰነ መልኩ አጥንታለች። ለምንድነው ይህንን ነገር ልታረግ ትችላለች ብዬ ማስበው
ከዚህ በኋላ ከእሷ የሚመጡትን እያንዳንዱን መንፈሶች በተዋረድ ወደ ተሙ እንዲደርስና ተሙ የእሷን ቦታ ሸፍነው እንዲሰራ አይነት ግምት ነው ያላት እና ይህ ሆነ ማለት ደግሞ ግዴታ የተሙን እንቅስቃሴ ማጥናት መቻል አለባት። ምን ጋር ደካማ ጎን እንዳለው፣ ምን ጋር ሊሸወድ እንደሚችል፣ እኛም በምን አይነት መልኩ አካሄዳችን ሊሆን እንደሚችል እርግጠኛ ነኝ። ረጅሙን ጊዜ አጥንታለች። ጊዜውና ሰዓቱ ሲደርስ ነው አጥንታ ሁሉ ነገር ጨርሳ የዛኔ እንደዛ ያደረገችው ይመስለኛል። ተሙም የተሸወደበት አንዱ ምክንያት ለዛ ነው። እናቴን ብሎ ድንገት ነው፣ ለእኛ እንኳን የነገረን ነገር የለም፣ ብድግ ብሎ ነበር የጠፋው። ይህንን ደግሞ በደንብ ከበቡ ስለተረዳች ነው። ምክንያቱም ስለ እናት ማንም ሰው ይጨነቃል፣ ማንም ሰው ይለፋል። ተሙ አይደለም የትኛውም ሰው እናት እንዲህ ቢባል ቶሎ ነው ወደዛ ሊሄድ የሚችለው እና ከዛ አንጻር ይመስለኛል እያንዳንዱን እንቅስቃሴያችንን ስለምታውቅ ተሙ ተገኘ የሚባልበት ቦታ ስንሄድ ምን ሊሆን እንደሚችል ስለምትረዳ፣ እንደውም ዮኒዬ እግዚአብሔር ይመስገን እኮ ብዙ ወንጀለኞችን ቀድመናታል። ማለት እንደሷ ስር የሰደደ አዋቂነት ቢሆን ኖሮ ብዙ ነገር ይደርስ ነበረ ውድ ቤተሰቦቻችን። ምክንያቱም ወጥመድ ራሱ ለኛ ሊያዘጋጁልን ከዚህ በፊት ሳይዘጋጅብን ቀርቶ አይደለም፣ ግን የከፋ ወጥመድ ጭምር ይዘጋጅልን ነበረ። ብዙ ነገሮች እንደረግ ነበር፣ ህይወታችንን ልናጣ እንችል ነበር። ነገር ግን አንደኛ ሁልጊዜም እንደምንለው ውድ ቤተሰቦቻችን በእናንተ ጸሎት፣ በእናንተ ልመና እየተጠበቅን ነው። እውነት ሁሌ ማልደራደርበት የትኛውም አይነት ቦታ ላይ ብሄድ ልቤን ሞልቼ ልናገር የምችለው ይሄንን ነው። ምክንያቱም የእናንተ ጸሎት የእናንተ እርዳታ ባያግዘን ኖሮ እዚህ ደረጃ አንደርስም ነበረ። እንደዚህም በህይወት ተንቀሳቅሰን ከዚህ በፊት እኮ ብዙ ጉዳት ወንድም ዮኒ እጁ ላይ በመሳሪያ እስከመመታት ደርሶ ነበር እኮ ላይ ብዙ አይነት ነገሮች እስከመደረግ ደርሼ ነበር። ታምሜ ተኝቼ ነበረ። ተደጋጋሚ ጊዜ የግድያ ሙከራ ተደርጎብኝ ነበር። ተሙ ዘመኑ ሙሉ ሲሰቃይ ነው የምታውቁት። እና የእውነት ከነዚህ ሁሉ ነገሮች አንዱ እኛን ላያጠፋን የሚችል ነገር ሆኖ ነው አይደለም። ውድ ቤተሰቦቻችን የእናንተ ትልቅ ጥበቃ፣ የእናንተ ትልቅ ልመና እየጠበቀን ስለሆነ ነው እና አሁንም ቢሆን አንድ እርምጃ እየተቀደምን ነው ብዬ አስባለሁ። ነገር ግን ያንን ነገር ብንቀደምም ወንጀለኞችን በቁጥጥር ውስጥ እያዋልን ነው። አሁን ደግሞ እግዚአብሔር ይመስገን በጥሩ ሁኔታ የተሙን ድምፅ ሰምተናል። ተሙ ያለበትን ሁኔታ በተወሰነ መልኩ ለማየት ሞክረን ነበረ። ወዴት ሊሄድ እንደሚችልም እያጣራን ያለ ነው እና እግዚአብሔር ከረዳም በቅርብ ጊዜ ውስጥ እናገኘዋለን ብዬ አስባለሁ። ያኔ ደግሞ ከእናንተ ጋር በደስታ ቁጭ ብለን የእናንተ እርዳታ ነው፣ የእናንተ ጸሎት ነው፣ የእናንተ ልመና ነው ብለን የምናቀርብበት ቀን ሩቅ አያርግልን። ውድ ቤተሰቦቻችን እንዳልኳችሁ በእኛ ስራ ብዙ መስዋዕትነት፣ ብዙ ችግሮች አሉ እና ያንን ችግሮች የምናይበት አንዱን መንገድ ነው ይሄኛው። እስቲ ወንድም ሆን እኔ ይሄንን ነው የምለው። ከዚህ በተጨማሪ ደግሞ እንግዲህ አንተም ብዙ እየለፋህ ነው የነበረው። በተለይ የተሙን እናትም አግኝተህ ለማውራት ሙከራ አድርገህ ነበር፣ እየነገርከኝ ነው። እንዲሁም ደግሞ ብዙ አይነት ሌላ እንደ አንድ ግብዓት የሚሆነ ነገርም እንዳገኘ ስትናገር ነበር። እኛም ደግሞ ስንለፋ በተለየ ሁኔታ ደግሞ የተሙን ድምፅ ከሰማን በኋላ አብረን ነበር እየሰራን የነበረው። ወንጀለኞችንም ለመያዝ አብረን ነበር ተጉዘን የነበረው እና ከእነሱ የሚያገኘናቸው ፍንጮች አሉ። አሁንም ደግሞ ባልደረቦቻችን እያጣሩት ያለው ነገር አለ። አንተም ደግሞ የተሻለ ፍንጭ አግኝተሃል እና እነዛ ፍንጮች ምን ይመስላሉ? እንደው ቤተሰቦቻችንም አውቀውት ከኛ እኩል እንዲጓዙ ከኛ እኩል ተሙን የማግኘት ተስፋ እንዲኖራቸው ብናደርግ። አዎ እንግዲህ አሁን እንደዚህ የምንላቸው ነገሮች የሉም። አሁን ራሱ ያው የተገናኘንበትን ሁኔታ አንተም ታውቀዋለህ። እንግዲህ ሳሚ አንዳንድ ጉዳዮችን በጠዋት እንግዲህ ፈጽመን ለምሳ በተገናኘንበት ሰዓት እስቲ ለምን ባለው ነገር ላይ አንወያይም በሚል እንግዲህ አሁን ምሳችንን በልተን እንግዲህ ከሳሚ ጋር አንዳንድ ነገሮች እየተነጋገርን ባለ ሰዓት ለምን ቤተሰቦቻችንም እኛ የምናወራውን ነገር አያውቁትም አይገነዘቡትም ብለን ነው እንግዲህ እዚህ ጋር ቁጭ ያልነው እና ገና እኔም ያልጨረስኩት ጉዳይ አለኝ እና አሁን ራሱ ወደዛው ሄጄ ብዙ የምጨርሳቸው የምሰራቸው ጉዳዮች አሉ። አላቅም ምን እንደምልህ እንጃ ሳሚዬ። ብቻ አሁን እንደዚህ ነው ብዬ እርግጠኛ የሆንኩበትን መረጃ የለም። ግን ያው ሁሌም ተስፋ አለ። ብቻ ለእኛ ትልቁ ነገር ተስፋ ነው። እስካሁንም እንደዚህ ታትረን እንዴ ሞቷል ብለውን እኮ ስንት ሰዎች እኮ ያገኘናቸው ወንጀለኞች ስንቶቹ ናቸው ሞተዋል ያሉን አይደል እንዴ? ግን እኛ ያንን ነገር ማመን አልፈለግንም። ያው እኛ ጠበቅን፣ ጣርን፣ ይኸው ደግሞ ድምፁን ሰማን። አሁንም ደግሞ እንጥራለን፣ በእርግጠኝነት ደግሞ እናገኘዋለን። ምንም አሁን ማመንም የምፈልገው እሱን ነው። እኔ ተሙን ማጣት አልፈልግም። ተሙ በህይወት የለም የሚለውን ነገር መስማትም ማሰብም አልፈልግም። እስቲ እንግዲህ ፈጣሪ እርዳንና አንተም አሁን እንግዲህ እንደዛ ድክሞ ጥውልግ ብለህ የመጣኸውና አሁን ላይ እንግዲህ አቃቅማችን ሰብስበን ጉልበታችንን ሰብስበን እንግዲህ ተመልሰን ደግሞ እስቲ ወደዛው ልናመራ ነው። አንተም በጣም ትልቅ ጉዳይ አለኝ ስትል ነበርና አንተም ጋር በጣም አጣዳፊ ጉዳይ እንዳለ ነግረኸኛል። ያው ብቻ ፈጣሪ ከፊታችን ይከተልን ብለን እንግዲህ ይህንን ውይይታችን እንዝጋና ቶሎ ደግሞ ያው የኛ ነገር ማብቂያ የለውም። ማታም ቀንም ጠዋትም እየለፋን እየጣርን ነው። ውድ ቤተሰቦች እንግዲህ እናንተም ያው ከኛ ጎን መሆናችሁ እንድታሳውቁን እንፈልጋለን። ሁልጊዜም የምንለው ነገር ነው።
እኔ አሁን ትንሽ ባለችኝ ሰዓት እንኳን ቁጭ ብዬ እስቲ የቤተሰቦቼን ምላሽ ላይ ብዬ ዩቲዩብ ላይ ገብቼ ኮሜንታችሁን ሳነብ የማገኘውን ብርታት እኔ ነኝ የማውቀው። ማለት እንዴት እንደምነቃቃ ራሴ ውስጤን ስሜቴን አውቀዋለሁ። እና ያንን ነገር ስታደርጉልን ቀላል ነገር አይደለችም። ማለት ለእኛ በጣም ትልቅ ነገር ዋጋ አለው። እና እናንተ ዮኒዬ አይዞህ በርታ ስትሉ ለእኛ የእውነት ነው የሚያበረታን። ይሄ እውነቴን ነው የምነግራችሁ። ማለት ዝም ብሎ ኮሜንት እንድትጽፉ ወይም ቻናሉን ለማሳደግ ብቻ አይደለም። በእርግጥ ቻናላችንንም ያሳድጓል የእናንተ ኮሜንት መጻፍ፣ የእናንተ የእኛን ቪዲዮ ላይክ ማድረግ። ግን ደግሞ ከዛ በላይ ደግሞ እኛን ያበረታናል እንዲሁ ስናየው ማለት ነው። እና ሁለት ጥቅም ነው ያለው። አንድም ቻናላችንን ታሳድጋላችሁ፣ ሁለትም ደግሞ እኛን በጣም ታበረቱናላችሁ። እና የእኛን ቪዲዮዎች ስታዩ እንግዲህ እየገባችሁ ኮሜንት ትንሽ ነገር ነው ማለት ለእናንተ ወጪ የሚያስወጣ ምንም እንትን የሚልም ነገር አይደለም። በርቱልን የኛ ወንድሞቻችን የኛ ጀግኖች ስትሉ በቃ እውነት እኔ አሁን እዚህ ጋር ቃላት የለኝም እና በጣም ከልብ ላመሰግናችሁ እወዳለሁ። አሁንም እንግዲህ ያን ነገር እንድትቀጥሉበት ነው የምለው እና ቪዲዮቻችንን ላይክ እያደረጋችሁ ብታዩ ደግሞ ሞር ለብዙ ሰው እንዲስፋፋና እንዲዳረስ ታደርጋላችሁ። ያ ብዙ ሰው ጋር ደረሰ ማለት ደግሞ ብዙ ሰው ይማርበታል። ብዙ ሰው ደግሞ እኛን የሚረዳንም ደግሞ ከጎናችን ሰዎችን እናገኛለን ማለት ነው እና እንድታስፋፉ እንድታበረቱን እንግዲህ እንጠይቃችኋለን ማለት ነው። ሁልጊዜም የምንጠይቃቸው ጥያቄ ከእናንተ የምንፈልገው አንድ ይሄንን ነው። የሚያስከፍልም ዋጋ የሚያስጠይቅም ነገር አይደለም። ላይክ ማድረግ፣ ኮሜንት መጻፍ በቃ በጣም ቀላል ነገር ነው እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቻናላችንን ብታዩ ለእኛ ሞር በጣም አሪፍ ይሆናል። እንዲሁም ታበረቱናላችሁ እና እስቲ እንግዲህ እኔም ወደዛው ሊድና አንተም ጉዳይ እንዳለ እንግዲህ ተነጋግረናል። ስለዚህ ፈጣሪ ከኛ ጋር ይሁን እንግዲህ ብለን ጉዳያችንን እንቀጥልላለሁ። የቀረ ነገር ካለ እስቲ ንገረኝ። ያው እንግዲህ ከዚህ በተጨማሪ ምንም የምንለው ነገር የለም። ወደ ቤተሰቦቻችን ዮኒ እንዳለው ብዙ ጉዳዮች አሉን፣ ብዙ ነገሮች አሉን እና ቀጥታ ወደዛ ነው የምናመራው ማለት ነው። እንግዲህ ይህ ከዮኒ ጋር ጨዋታ ወይም ደግሞ ከዮኒ ጋር ሪቪው የተሰኘ የወንድሜ ዮኒ ቻናል ነው እና ቻናሉን ስለተበደሉ ሰዎች በደንብ ያብራራላቸዋል። በዳዮች፣ ወንጀለኞች በምን አይነት መልኩ ወንጀላቸውን እንደሚሰሩ፣ እንዴት በረቀቀ መልኩ ነገሮችን እንደሚያደርጉ በደንብ ፍንትው አድርጎ ያሳያቸዋል፣ ያብራራላቸዋል። ከዛ በተጨማሪ ደግሞ ብዙ ከእናንተ ጋር የሚገናኙ ጉዳዮችንም እንድትረዱት አድርጎ በደንብ የሚያብራራበት ቻናል ነው እና ቻናሉን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሰዎች ጋር እንዲደርስ እንዲሁም ደግሞ እናንተ ከተማራችሁበት ከስር ኮሜንት እያስቀመጣችሁለት ዮኒ በዚህ መልኩ ብታይ ያላችሁ አስተያየታችሁን እንድትሰጡ ነው የምማጸናችሁ ውድ ቤተሰቦቻችን። እኔ ከዚህ በላይ ምንም ነገር የለም። ዮኒዬ አንተ ተጨማሪ የምትላቸው ነገር ካለ በልና። ምንም የለም እንግዲህ ያው ቸር ቆዩልኝ ነው የምለው። ያው እንወዳችኋለን። እናንተም ለእኛ እንግዲህ የምታሳዩን መውደድ አለ፣ እኛም ደግሞ ከዛ እጥፍ አድርገን እንወዳችኋለን። ስለነበረን ቆይታ እንግዲህ ከልብ እያመሰገንን ቸር ቆዩልን።